ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ሌላ አካባቢ ቁጥር 4 ሌላ የሰፈር ጉብኝት እንሄዳለን። አሁን ደግሞ አንድ 15 ደቂቃ ነው የሚያስኬደን። ይሄ እንደዛኛው ሰፈር አይደለም። ትንሽ ከአቧራ ትንሽ የጸዳ ነው ግን አለው ግን ትንሽ እንደዛኛው አይደለም። ይሄኛው አዲሱ ነው። ይሄ አዲሱ ሰፈር ነው። የዛኛው ከጎኑ ነው ግን ይሄኛው አዲሱ ሰፈር ነው እና ከዛኛው ይሻላል። እንዴት ትጎበኙዋላችሁ ማለት እና አኗኗራችን እንደዚህ ነው። እንደ ስኩተር እየበረርን እንዞራለን ማለት ነው። ስኩተር በይ እናመሰግናለን። መብራታችን በርቶልናል። ከዛ እንደዚህ እናልፍና ወደዚህ ዞረን ሁለተኛውን መብራት እንዲበራ እናመሰግናለን። ያሌስኮ ከዛ ወደዚህ እንዞራለን። በዚህ ብለን በዚሽ ጋር ጥፍ ጥፍ ደልና እዚህ ጋር ይሄ ቦታ መስሪያ ነው። አንድ ህንጻ እናሳርፍበታለን ብለናል። መጀመሪያ ሀሳብ ይሰራል። ሀሳብ ካለቀ በኋላ ወደ ምድር ይወርዳል። ስለዚህ ምን አባችሁ ደግሞ ለህንጻ ደግሞ ለጉዝ ነገር ትንሹ የሰው ፍጡር አይደል እንዴ ይሄንን ሁሉ ተአምር የሚሰራ? እግዚአብሔር የሰራውን አእምሮ እኮ የምናደንቅበት ነው። የተለያየ ነገር ስናይ ከሰራው ይልቅ ሰሪውን ነው የምናደንቀው። ምክንያቱም ምን አይነት አእምሮ አራቆ በምጡቅ እግዚአብሔር ባህሪው የረቀቀ ነውና የሰው ልጅም አእምሮ የተለያየ የተፈጠረ ነው። እዚህ ጋር አለ። ይሄ ደግሞ እንደው እዚህ አሁን ጥሩ አካባቢ ነበር። ምን ሆናችሁ ነው እናንተ ያላነሳችሁት? ደግሞ ምን ይሻላችኋል? እነዚህ ሰዎች ውጊያ ሄደዋል እንዴ? እኔ ሳላውቅ ውጊያ ተጀመረ እንዴ? ሰው እየዘመተ ነው እንዴ ሳይነግረኝ እንዴ? እንደው ሳያማክሩኝ ትሄጃለሽ ወይ መሄድ ትፈልጊያለሽ ወይ ሳይሉኝ እንዴ ምን ላድርግ ታዲያ? አሁን ሰው ጸጥ ብሎ መሄድ ተገቢ ነው፣ ጥሩ ነው። ሰውን ሳያማክሩ ነይ ለምትኖሪላት ሀገር ተዋጊላት ማለት እንደው ነውር ነው። ወይኔ እናቴ በዚህ ጋር ሸለቆ አለ እንደዚህ ያለ። እኛ ግን የምንሄደው በቀጥታ ወላችሁ እንደዚህ እየሮጠን ነው። የፓርት ታይም ስራ ማለት ከአንድ ቦታ ወደ አንድ ቦታ፣ ከአንድ ቦታ ወደ አንድ ቦታ። እስኩተር መጠቀም እችላለሁ ግን እፈራለሁ፣ ፈሪ ነኝ። ለዛ ነው ግን ያው በጣም ጠቅሞኛል። በእግሬ ወደዛ ወደዚህ መሄዴ ሰውነቴ ላይ የራሱ የሆነ ለውጥና ተጽዕኖ አለው እና እንዳልኳችሁ ስራውን የሚሰሩ ሰዎች ያሉም ይመስለኛል። ወደ ውጊያ ሄደዋል። መጀመሪያ ጠላትን እንዋጋ ብለው ነው መሰለኝ የሄዱት ይመስለኛል። ምን ላድርግ ታዲያ ስራውን ትተውታል። በርጊኒ ላክ መኪና እንደውም መጫወቻ ነው ይመስለኝ። ሀገርማቸው የመኪና ወይኔ እናቴ እና እንደዚህ ወዝ ብለን ከዛን እንደዚህ እግራችንን ጠበቅ አድርገን በርታ ጠንክር ብለን እግራችንን ከዛ ንካው ወደፊት እንላለን። ይላችሁ እዚህ ጋር ራሱ
ቆሻሻው። እና ታዲያ እነዚህ ሰዎች ጦር ሜዳ ሄደዋል ብል ውሸት ነው? ይኸው እዚህ ጋር እቺ አሁን አሪፍ አካባቢ ነበረች። ይኸው እዚህ ጋርም ተከምሮላቸው እንዲ እኔ ልደውል እንዴ? እንደው ነይ እንዋጋ ማለት ነይ ሀገራችንን ከጠላት እንጠብቅ ማለት ነውር ነው። ለምንድን ነው ጥለውኝ የሄዱት? ወይስ ሌላ የድብቅ ሽምቅ ውጊያ ተጀምሯል? የለም እኮ ሰዎቹ የሉም፣ ሰራተኞቹ የሉም፣ ዝናብ አቁሟል ማለቴ ያው ትንሽ እኚ ማለቱ አይቀርም፣ ግን እንደዚህ ስራውን የሚያስተጓጉል አይደለም። ምክንያቱም ዝናብ በዘነበ ቁጥር ይሄ ቆሻሻው አካባቢውን በፍጹም ደስ በማይል ሽታ ያውደዋል። ሀገር ይበከላል፣ ሰው ይታመማል፣ አደጋው ይበዛል። እንደዚህ ታዲያ ተገቢ ነው? ነውር አይደለም እንደዚህ። አንቺ ሀገር የሆነ ነገርሽንማ መጥተውሻል። የሆነ መቅኔሽንማ የሆነ ሰው መጥቶብሻል። መቅኔዋ ተመጥቶባታል። ይኸውላችሁ ይሄን ቆሻሻ ራሱ የሚያነሳው የለም። ወይኔ ወደዚህ ስራ ልሰማራ እንዴ ባዛ። ኧረ የጽዳት ያለ ቆሻሻው ከውስጥ ይወጣና ግን ከውጭ የሚያነሳው አጣኩ ወገን። ዛሬ እኮ ሰማዕቱ ነው። ሰማዕቱ ቅዱስ ጊዮርጊስ እኮ ነው። እዚህ ጋር ደግሞ አፈንድዶ እጁን እግሩን ያስራል። ከዛ እንዲህ ጭጥፍ የምንሰራበት ቢልዲንግ ላይ ደርሰናል። 6 ደቂቃን የፈጀብን እንደዚህ አድርገን ከዛ በኋላ እዚህ ገባ ብለን ከዛ ነች ሊፍታችንን ነካ እናደርግና እንሰናበታለን። መጥቶልናል። ሰላም ቤተሰብ እንዴት ናችሁ? አይበቃችሁ? እናመሰግናለን።